ሰላም የተከበራችሁና የተወደዳችሁ የጨፌ ወጣቶች ሁለገብ ህብረት ሥራ ማህበር አባላት የሆናችሁት በሙሉ እነሆ እንኳን ደስ አላችሁ። እንኳንም ለዚህም ቀንና ለዚህ ወቅት አደረሳችሁ። የአራተኛ ዓመታችን የጨፌ ወጣቶች ሁለገብ ህብረት ሥራ ማህበር ኦዲቱ ተጠናቆ ዲቪደንታችሁ ተከፋፍሎ ለአራተኛ ዓመት ዲቪደንታችሁ ወይም የሼር ድርሻችሁ ክፍፍል ተደርጎ ተመዝግቦላችሁ በሰርቲፊኬት ቅድመ ዝግጅትን አጠናቀናል። በመሆኑም ሰርቲፊኬታችሁን ቀደም ብላችሁ የወሰዳችሁ ሰርቲፊኬቶቻችሁ ላይ አንድ ሼር የሚል ሲሆን የገንዘብ ብዛትን 10,000 ብር አድርጎ ያስቀመጠ መሆኑ ይታወቃል። በመሆኑም አሁን ላይ ግን ሁላችሁም የአራት ዓመቱ የሼሩ ዲቪደንት በትክክልና በእርግጠኝነት በየገባችሁበት ዓመታት ሁሉ ሼራችሁ እየጨመረና እኛን ሼር ያከፋፈልና ዲቪደንቱን ያከፋፈልነው እንዲሁም ስራችንም ቀናና ምን ያህል ተግባራዊ ሰዎች እንደሆን ያሳየንና የእናንተንም ብርቱና ጠንካራ ጎን ያላችሁ በመሆኑ ሁላችሁም መታችሁ ሰርቲፊኬታችሁን እንድትቀይሩና ደረጃ በደረጃ ከ2013 እስከ 2014 ድረስ ያላችሁት ከሰኞ ጀምራችሁ የምትናስተናግደው መሆኑን ልናረጋግጥላችሁና ልናሳውቃችሁ እንወዳለን። በተጨማሪም የመንግስት ሰራተኛና የመንግስት የተለያያችሁት አካላቶች የሆናችሁት ቅዳሜን ጨምረን ለናንተ ሲባል ቅዳሜን ጨምር የጨፌ ወጣቶች ሁለገብ ህብረት ሥራ ማህበር ደረጃ በደረጃ ያሉት ክፍሎቹ በሙሉ ከሼር ዳይሬክተር ጀምሮ እስከ ላይ እስከ ፕሬዝዳንቱ ጭምር ቢሮ ክፍት ሆኖ እናንተን የሚያስተናግዳቸው መሆኑን ልናሳውቃቸው እንወዳለን። ስለዚህም ከሰኞ ጀምሮ ሁላችሁም እንድትመጡና እንድትስተናገዱ እንፈልጋለን። ከዚህ ጋር ተያይዞ አዋጅ 985/2009 በሚያስቀምጠው በአዋጅ 27 እስከ 35 ድረስ ያስቀመጣቸው መብትና ግዴታዎቻችን እየተዋጣን የማህበሩን ህልውናን እየጠበቅ አብረን በጋራ ሆነን የጋራችን ጠላታችን ደህንነታችን ነው ብለን እንደተነሳን ሁሉ በተነሳነው ልክ ከመንግስታችን ጋር በመሆን ደረጃ በደረጃ ካሉት መንግስት አካላቶች ጋር በመሆን ከኢትዮጵያ ህብረት ሥራ ኮሚሽን ጋር ሆነን ያደራጃን ቢሆንም በየደረጃ ያለው የመንግስት አካላት በሙሉ የተለመደውን ትብብርና ድጋፋችሁን ያደረጋችሁልንና 4 ዓመታችንን እንድንጨርስ በሚቀጥለው በአዋርድ ላይ አቢሲኒያ ኢንተርናሽናል የብቃት ድርጅት ላይ ለመሸለምና ለመሳተፍ ዝግጁ እየሆን ስለሆነ የ5 ዓመታችን መርሃ ግብር ላይ እንደምንሳተፍ ከወዲሁኑ ልናረጋግጥላችሁ እንወዳለን። ይህ ብቻም አይደለም። እናንተም የትኛውም የጨፌ ወጣቶች ሁለገብ ህብረት ሥራ ማህበር አባላት የሆናችሁት በሙሉ በያላችሁበት ብርቱ ጠንካራና ራዕያችንን ከግብ እንድናደርስ በዓላማችን ላይ ስኬታማ እንዲሆን የበኩላችሁን አስተዋጽኦና ድጋፍ እንድታደርጉልን ማንኛውም የመንግስት አካላትና እንዲሁም አባላት የሆናችሁት በሙሉ የበለጠውን ድጋፍና ክትትል እንድታደርጉልን ምክራችሁን እንድትለግሱልን በአክብሮት ጥሬን አስተላልፋለሁ። ጨፌ ወጣቶች ሁለገብ ህብረት ሥራ ማህበር የህዝብ ልጆች ነን፣ ወጣት ነን፣ የአገሪቷ ህንቁ ወጣቶች ነን። ወጣት ሴት፣ ወጣት ወንድ እንዲሁም ጎልማሳዎችም ምሁራኖችም ያሉበት ማህበር ነው። ጨፌ ወጣቶች ሁለገብ ህብረት ሥራ ማህበርም ከዚህ አንጻር እንደ ማንነታችን፣ እንደ ስማችን፣ እንደ ጨፌ ለምላሚያችን ልናሳይ ወጥተናል። እናንተም እንድትቀላቀሱ ጥሬን አቀርባለሁ። እንቅስቃሴያችን በገንዘብ ቆጠባና ብድር ህብረት ሥራ ማህበር ላይም ከፍተኛ እንቅስቃሴና ቅድመ ዝግጅት ያደረግን በመሆኑ ሁላችሁም 30% በመቆጠብ 70% በመበደር ስራችሁን እየሰራችሁበት በማንኛውም ስራ እየተሳተፋችሁ እየሰራችሁ የጨፌ ወጣቶች ሁለገብ ህብረት ሥራ ማህበር አባላት በሙሉ ተጠቃሚነታችሁን እንድታረጋግጡ ከወዲሁኑ ሊያሳስባቸው ወዳለሁ፣ ጥሬንም አቀርባለሁ። እንግዲህ ጨፌ ወጣቶች ሁለገብ ህብረት ሥራ ማህበር አደረጃጀቱ በአዋጅ 985/2009
በመሆኑ የተመሰረተ ቢሆንም በመተዳደሪያ ደንባችን አንቀጽ 16 ንዑስ ሀ መሰረት ሁላችንም በአዋጅና በሕግ መሰረት ልንመራ የሚገባ ከመሆኑ አንጻር እየተመራንም ካለነው አንጻር የትኛውንም ማህበራት ማለት ከየትኛውም የህብረት ስራ ማህበራት ከማንኛውም ፖለቲካ ነፃ እና ገለልተኛ ማህበር ነን። በገለልተኝነታችን በየትኛውም በአገር ደረጃ የሚሰራውን ስራዎችን ሁሉ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ እንዲሁም ባህላዊ እሴታችን በአንድነት እንድንቀሳቀስና እንድንተገብር እኩልነታችን እንድናከብር ከወዲሁኑ ልናሳስብ እንወዳለን። የጨፌ ወጣቶች ሁለገብ ህብረት ስራ ማህበር አባላት ተወካዮች ከ15400 አባላት መካከል 366 የምክር ቤት አባላት በሙሉ ይሰበሰባሉ። ኦዲትንም ያረጋግጣሉ። የተለያዩ መመሪያዎችንም ያጸድቃሉ፣ ያዳምጣሉ፣ ይወያያሉ፣ ያረጋግጣሉ። በተወካይነታችሁ መሰረት ውክልና ማለት በመተዳደሪያ ደንባችን መሰረት በሚወሰነው መሰረት ሆኖ በመሰረታዊ የህብረት ስራ ማህበር በግለሰብ አባላት ተወክሎ በጠቅላላ ጉባኤ ድምፅ የሚሰጥ ወይም በህብረት ስራ ማህበራት ዩኒየን ወይም በህብረት ስራ ማህበራት ፌዴሬሽን በጠቅላላ ጉባኤ ተመርጦ የህብረት ስራ ማህበራትን ተክቶ በማንኛውም የህብረት ስራ ማህበሩ ጠቅላላ ጉባኤ ስብሰባ ላይ በመገኘት ድምፅ የሚሰጥ ግለሰብ ነው። ተወካይ ማለት የጨፌ ወጣቶች ሁለገብ ህብረት ስራ ማህበር ከየ ብራንቾቹ ተወክሎ የሚመጡ 366ቱ ምክር ቤት አባላቶች ናቸው። እነኚህ አንድ ሰው 32 ሰው ወክሎ የሚገኝ ነው። እነሆ እንግዲህ ከዚህ አንጻር ደንባችንም ህጋችንም ውሳኔያችንም ከዚህ አንጻር ስለሆነ እናንተም ከኛ ጋር እንድትቀጥሉ በአክብሮት እጠራችኋለሁ። ከሰኞ ጀምራችሁ ኑ አብረን ተያይዘን እንደግ፣ የተያያዘውን ዓላማ ከግብ እናድርስ። የህዝባዊ ጥያቄ የሆነውንም በጋራችን ሆነን የአባሎቻችንን ጥያቄን የመኖሪያ ቤትንም ጥያቄን በመልካምነት እንደመኖሩ መጠን ተግባራዊና አፈጻጸም እንዲያገኝ በጋራ የምንሄድ ይሆናል። ይህንንም እንኳን ደስ አላችሁ። አብረን እንሄዳለን፣ እንቀጥላለን። እስከሚቀጥለው በሌላ ፕሮግራሞች ከጨፌ ሚዲያ ጋር ቸር ሰንብቱ። እስክንገናኝ ድረስ መልካም ጊዜ ይሁንላችሁ። አመሰግናለሁ።